የበጋ ተፋሰስ ሁሌም በየዓመቱ በበጋ ወቅት ላይ የሚካሄድ መሆኑ ይታወቃል። በተለየ ሁኔታ የበልግ ቀጣይ ዝግጅትና የበጋ ተፋሰስ ተግባርን በአንድ ላይ አጣምረን ከንቅናቄ ጀምሮ እስከ ትግበራ የምንመራው ተግባር እንደሆነ መያዝ አለበት። ሁሌም የበጋ ተፋሰስ ስራ ሲታሰብ እንግዲህ ከቅድመ ዝግጅት ስራዎች ይጀምራል። የዘንድሮም ቢሆን የበጋ ተፋሰስ ስራችን ለተከታታይ 1 ወራት የምንፈጽመው ተግባር ይሆናል ማለት ነው። እንግዲህ ሁሌም የ1 ወር ተግባር አድርገን ተግባሩን በተሳለጠ ሁኔታ ለመፈጸም የቅድመ ዝግጅት ስራዎች በአግባቡ መከናወን ስላለባቸው የግብርና ጽሕፈት ቤት የግብርና መምሪያም ማናጅመንት አባላቱም ከሚመለከታቸው ከቀበሌ አመራር አካላት ጋር በጋራ በመሆን የቅድመ ዝግጅት ስራዎችን እየሰሩ እንደቆዩ ይታወቃል። ከ622 በላይ ሄክታር የሚሆን አካባቢ በከተማ አስተዳደሩ ስር የማካለል ስራ ተሰርቷል የሚል መረጃ ሰምተናል። ከዛ ውስጥ በዘንድሮ ተፋሰስ ስራ የሚለማው ወደ 92 ሄክታር የሚሆን በተለያዩ ቀበሌያት ላይ እንደሚለማ በግልጽ ተቀምጧል። ባለሙያዎችን ጨምሮ የቀበሌ አመራር አካላት እንዲሁም በቅርበት የሚከታተለው ክፍለ ከተማውን ጨምሮ የሚሰሩት ተፋሰሶች በየዓመቱ መልሶ እዛ ቦታ ላይ ላለመገኘትም አንዱን ካለማን በኋላ በሚቀጥለው ወደ ሌላ ሳይትም የተዘዋወርን መስራት ስላለብን የተሰሩ ስራዎችን ከመጠበቅ አኳያ ሙሉ ኃላፊነት መወጣት ኃላፊነት መውሰድ አለብን። የኢኮኖሚ ስብራትን ለመጠገን በፖሊሲ ማዕቀፍ ሪፎርም ካደረገቻቸው ዘርፎች አንዱ የግብርናው ዘርፍ ነው። የምግብ ሉዓላዊነትን ለማረጋገጥ ከተረጅነት ለመላቀቅ የግብርናው ዘርፍ ከምንም ጊዜውም በላይ በትኩረት እየተመራ ይገኛል። በዚህ ረገድ ጅምር ለውጦች የተመዘገቡ ስኬቶች መኖራቸው በሀገር ኢኮኖሚ ላይ ግብርና ትልቁ ሚና እየተጫወተ ይገኛል። ሳይታረሱ ጾም የሚያድሩ መሬቶችና ሙሉ ፓኬጅ ተጠቅሞ ምርትና ምርታማነትን ከማሳደግ አንጻር ላይ የምታዩ ክፍተቶችን ለማረም መንግስት ለአርሶ አደሩ የተለያዩ ፓኬጆችን እያወረደ ይገኛል። በዚህ መነሻ የአርባ ምንጭ ከተማ አስተዳደር ግብርና መምሪያ ያለንን ፖቴንሻል በመለየት እቅዳችንን በመከለስ ጠንካራ እቅድ በማዘጋጀት በእንስሳት እርባታ፣ በሌማት ትሩፋት ኢኒሼቲቮች፣ በሰብል ልማት፣ በተፈጥሮ ሀብት እና የእንስሳት ጤና ጥበቃ ስራዎችን እያከናወነ ይገኛል። ከነዚህ ተግባራት አንዱ የሆነው የተፈጥሮ ሀብት ጥበቃ ስራን ማከናወን ምርትና ምርታማነትን የሚያሳድግ በምድር ላይ የስነ ህይወት የተፈጥሮ ውደትን የሚጠብቅ በመሆኑ ትኩረት ተሰጥቶት ሊመራ ይገባል። በበጀት ዓመቱ የከተማ አስተዳደሩ ጠቅላላ 622 ሄክታር የማካለል ስራ፣ 92 ሄክታር የተለያዩ ስትራክቸሮችን የአፈርና የውሃ ጥበቃ የሚለማ ሲሆን በ4 ቀበሌያቶች በ3 ማህበራዊ መሰረቶች በወጣቶች፣ በሴቶች፣ በአርሶ አደሮች ተከፋፍሎ በ1 ወር ጊዜ ገደብ ውስጥ የሚጠናቀቅ ሲሆን በሙጃ፣ በኤምባ፣ በዶርጋ ከፍተኛ የሆነ ተሳትፎ ደከመኝ ሰለቸኝ ሳይል የሻራ ህዝብ ከፕራይድ ፕሮጀክት ጋር በጋራ በመሆን ይህንን አካባቢ ጨምሮ ሌላ በርካታ ቦታዎችን የአፈርና የውሃ ጥበቃ ስራዎችን እየሰራ የሚገኝ በመሆኑ አንድ ጊዜ ለብራይት ፕሮጀክትና እንዲሁም ሳይሰለች ሳይደክመው በንቃት በመውጣት 12 ሰዓት ማህበረሰቡ እየወጣ የጋቦን ስራዎችን ጭምር እያከናወነ ስለሚገኝ ለብራይት ፕሮጀክትና ለእናንተ ልባዊ ምስጋናዬን በግልና እንደ አርባ ምንጭ ከተማ ግብርና መምሪያ ልባዊ ምስጋናዬን እያቀረብኩ ተፋሰስ ልማት ምን እንደሆነ ለሻራ ህዝብ እንግዳ አይደለም፣ አዲስ አይደለም። ረጅም ጊዜ እየሰራን ቆይተናል። ዘንድሮ ተፋሰስ ልማት መርሃ ግብር ማስጀመሪያና የበልግ አዝመራ ንቅናቄ አንድ ላይ በዚህ መልክ ያካሄድን ስለሆነን ቀጣይ ደግሞ የራሳችን ደህንነት ህይወት ነው። ስለዚህ ደናችን መጠበቅ፣ አካባቢያችን መጠበቅ ለጥያቄ የሚቀርብም አይደለም። የማንንም ሌላ ጥያቄ ጉትጎታ የሚያስፈልግ አይደለም። ህዝቡ እያንዳንዱ ሰው ለራሱ ብሎ ነው መስራት አለበት። ትላንት ባየነው በርካታ ሰዎች በጎርፍ ምክንያት ሲፈናቀሉ እንደነበሩ፣ በርካታ ሰዎች ሲጎዱ በተጨባጭ አይተናል። ስለዚህ ዓላማ ሳይኖር ወይም ለመርሃ ግብር አይደለም ባይዞ ተፋሰስ ልማት ስራ የሚሰራው ትርጉም አለው፣ ትልቅ ዋጋ አለው። ስለዚህ እሱን ደግሞ አካባቢያችንን ደህንነት መጠበቅ ባልኩት ልክ ለጥያቄም ለጉትጎታም የማንንም አያስፈልግም፣ ለራሳችን ነው። ስለዚህ ደናችን አሁን ጋሞ ደቡቻን ደናችን ስናይ እጅግ በጣም አመርቂ ነው። ተፋሰስ ልማታችን
አካባቢዎችን ስንጠብቅ በርካታ ወጣቶች በንብ ማነብ በተለያዩ ማህበራት ተደራጅተው ደኑን የመጠበቅና ለራሳቸውም ጥቅም ላይ የሚያውሉ በርካታ ስራዎች ይኖራሉ። ይህን ታሳቢ በማድረግ ቀጣይም እነዚህ ላይ ተደራጅተው አሁን ተፋሰስ ልማት ላይ እየተጠበቁ ባሉ ደኖች ጫካዎች ላይ ወጣቱ ተደራጅቶ ተጠቃሚ መሆን መቻል አለበት ነው። አርባ ምንጭ ከተማ በኢሬዲዮ ፖሊሲ ከተደራጀ በኋላ ወጥ የሆነ ክልላዊ ዳይሬክሽን ተቀምጦ ስፖርት ኢንዱስትሪን ለማሳደግ ጥረት ማድረግ ከጀመረ የተወሰነ ወራት ሰንበት ብሏል። በመሆኑም አርባ ምንጭ በስፖርት በሚታወቀው ዛሬ ሳይሆን ከነና ከናንተ ዕድሜ በፊትም የስፖርት መጋቢ ፈጣሪ በሆነቻት ከተማ ይሄ ስፖርት ለሌሎች ተሞክሮ የሚቀመርባት መሆን አለበት ከሚል እሳቤ ታሳቢ አድርገን ዞኑ ራሱን ሲችል እኛስ ስለምን በዞን ስታንዳርድ አንጀምርም የሚል እቅድ ይዘን ወደ ክልል ፌደራል ጠይቀናል። ሁለቱም አካላት ፖዚቲቭ መልስ ሰጥተው ዛሬ ከፌደራል የፌዴሬሽን እግር ኳስ አሰልጣኞችን በማዕከላችን ስለላኩልን በንቃት ይልና በደንብ ስልጠናውን ከወሰደን በኋላ እታችን ላይ ቅድም ወንድሜ እንዳለው በሰዎች ላይ የምናውል በርካታ ደግሞ ልምድ ያላችሁ ስፖርትን ስንገነባ እንደ አርባ ምንጭ ከተማ ክብረ ብሔራዊ አንድነትን፣ መተሳሰብን፣ መከባበርን ውህደት የሚያደርግ ነው። አርባ ምንጭ ላይ ያለው ከሌላው ይለያል። ይህን ባህል ማድረግ ጥርት ያለ አሰልጣኝ እንደወጣ እንፈልጋለን። በአሰልጣኝነት ደረጃ አሁን ከሚሰጠው ስታንዳርድ አልፎ በራሱ ኮከብ ላይ መግባት የሚችል ከፍ ያለ ችሎታ ያለ ተፈላጊ የሚሆን ለሌሎች ሄዶ አሰልጣኝ መሆን የሚችል ጠንካራ አሰልጣኝ እንደወጣ እንፈልጋለን። አርባ ምንጭ ከተማ ላይ ይሄ ዲ ላይሰንስ ስልጠና ሲሰጥ ሁለተኛ ጊዜው ነው። በፊት ከተማው ራሱን ችሎ በከተማ አስተዳደር ደረጃ ከመዋቀሩ በፊት በጋሞ ዞን ስር በነበረ ጊዜ አርባ ምንጭ ከተማ ላይ ከዛሬ 2 ዓመት በፊት እዚህ ማዶ አርባ ምንጭ ዩኒቨርሲቲ ላይ ይሄ ስልጠና ተሰጥቷል። አሁን ያን የሰለጠኑ አይ ቲንክ 2014 ይመስለኛልና ዲ ላይሰንስ ወስደው 2 ዓመት ያገለገሉ ከዛ በላይ ያገለገሉ ወደ ሲ ላይሰንስ ማደግ አለባቸው የሚል አቅጣጫ ተቀምጦ አሁን በቅርብ ጊዜ ይህ ስልጠና እዚሁ አርባ ምንጭ ከተማ ነው የሚሰጠው እና ለዛ ዲ ላይሰንስ የወሰደ ሁሉ ስልጠናውን ይሳተፋል ማለት አይደለም። ዲ ላይሰንስ ወስደው በአሰልጣኝነት ላይ እየሰራ ያለ አክቲቭ የሆነ አሰልጣኝ ነው ሲ ላይሰንስ የሚሰለጥ ነው። ወረቀቱን ይዞ ቤቱ የተቀመጠ ሰው በስፖርቱ ለእግር ኳሱ እድገት ያበረከተው አስተዋጽኦ ስለማይኖር አፕግሬድ ማድረግ አይችልምና እናንተም ይሄንን ስልጠና ወስዳችሁ ከታች ጀምሮ አሰልጣኝ ለመሆን ቡድን መምረጥ አያስፈልግም። ከታች ከቀበሌ ከሰፈር ህፃናትን በማሰልጠን ሙያውን ማዳበር ማሻሻል እና አገልግሎት መስጠት አስተዋጽኦ ማበርከትን ይጠይቃል። ስለዚህ ያልሰራ ሰው ነገ ሲ ላይሰንሱን ቢ ኤ እያለ በካፍ ደረጃ የሚሰራው ስራ አይኖርም ማለት ካልሰራ ከታች ከሰራ ነው ሊመጣ የሚችለው። ስለዚህ የተጣለባቸው ኃላፊነት ትልቅ ነውና በቅድሚያ እንግዲህ ይህንን ስልጠና እዚህ ሊመጣ ያደረገውን የአርባ ምንጭ ከተማን በጣም እናመሰግናለን። ከባህልና ስፖርት መምሪያው ጥረት አድርጓል። ይህንን ስልጠና እዚህ ምቹ ቦታ ላይ እንዲሆን ያደረጉትን በክልሉ እግር ኳስ ፌዴሬሽን በጣም ማመስገን እንፈልጋለን። እናንተ ሰልጣኞች ይህንን እድል ስላገኛችሁ በመጀመሪያ እንኳን ደስ አላችሁ ማለት እፈልጋለሁ። ይሄን ስልጠና ለመሰልጠን በየአካባቢው እንደናንተ በጣም የሚጠብቁ የሚፈልጉ አሉ። ምክንያቱም አሁን ስልጠናው ሳይሰለጥኑ ማሰልጠን እንደማይቻል
ወይም ደግሞ ጥሩ ብቃት ያለው ተጫዋችን ማፍራት እንደማይቻልና ግንዛቤ እየተስፋፋ በመሄዱ ፍላጎቱ በጣም አለ። ስለዚህ ኢቨሪፍ አርባ ምንጭ ከተማ ላይ እንኳን ለመሰልጠን ፍላጎት ያላቸው እንዳሉ እርግጠኛ ነኝ። እናንተ ከነዛ ሁሉ ናችሁ። ጋሞ ዞን ላይም ጥያቄ እንዳለ ሰምቻለሁኝ። ስለዚህ ይሄን እድል መጠቀም ማለት ቀላል እንዳልሆነ ማሰብ ይጠበቅባቸዋል ማለት ነው። በመቀጠል ይሄ ስልጠናው ከግራስሩት ነው። ግራስሩት ማለት እድሜያቸው ከ6 ዓመት እስከ 12 ዓመት ያሉ ህፃናት ላይ ነው ትኩረት አድርጋችሁ የምታሰለጥኑት። በዚህ በ10 ቀን ስልጠና ውስጥ በተለያዩ ርዕሶች ዙሪያ እነዛን በዛ እድሜ ክልል ላይ ያሉ ልጆችን ልታሰለጥኑ የምትችሉበትን እውቀት ትገበያላችሁ ብዬ አስባለሁ። እኛም ኃላፊነት አለብን እንደ ሀገር። አርባ ምንጭ ደግሞ ይታወቃል በሀገርም ትልቅ ፖቴንሻል ኤሪያ ተብሎ ከሚጠሩት አካባቢዎች አርባ ምንጭ ከተማ ነውና እናንተ ደግሞ ይሄንን የሚሰጠውን በ11 ቀን የሚሰጠውን ስልጠና በአግባቡ ተከታትላችሁ መጀመሪያ ራሳችሁን ማብቃት፣ ከዛ በኋላ የሚጠበቅባችሁን ለእግር ኳሱ ማበርከት ያለባችሁን ነገር ማበርከት ይኖርባችኋል ብዬ አስባለሁ።